በህይወታችሁ አንድ ትልቅ ስህተት ወደ እናንተ በተደጋጋሚ እየመጣ አስቸግሯችሁ ከዛ ነገር ለመሸሽ በሞከራችሁ ቁጥር በህይወታችሁ የማትጠብቁት ውስብስብ የሆነ ተደጋጋሚ ችግር ውስጥ ገብታችሁ ታውቃላችሁ? እቺ ልጅ ያጋጠማት ይሄ ታሪክ ነው። እናም ከችግሮቿ ለመውጣት የምታደርጋቸው ድርጊቶች እጅግ በጣም ልብ አንጠልጣይና አስተማሪ ታሪክ ነው። ሙሉ ታሪኩን ለማየት ቪዲዮን ላይክ አድርጋችሁ አዳዲሶች ቻናላችንን ሰብስክራይብ እያደረጋችሁ በመቀላቀል አብራችሁን እስከ ቪዲዮ መጨረሻ ቆዩ። ወደ ፊልሙ እንለፍ። ይመቻችሁ። ፊልሙ ሲጀምር የሃይስኩል ተማሪ የሆነችውን ጂ የተባለች ልጅ እያሳየን ነው። ዛሬ ላይ ወደ አዲስ ትምህርት ቤት የተቀላቀለች ሲሆን የትምህርት ቤቱ ሙሉ ተማሪዎች በጣም ሀብታም በመሆናቸው እየተገረመች ትምህርት ቤታቸውም እጅግ በጣም ቅንጡና የሚያምር መሆኑ በጣም አስደስቷታል። በዚህ ትምህርት ቤት ዛሬ የመጀመሪያ ቀኗ እንደመሆኑ ከማንኛውም ተማሪ ጋር ምንም አይነት ጠገባ ውስጥ መግባት እንደሌለባት ለራሷ ቃል ትገባለች። ምክንያቱም ከዚህ በፊት ከምትማርበት ትምህርት ቤት ከተማሪ ጋር በመጣላቷ ምክንያት ነው ከዛ የተባረረችው። ወደ እንግዳ ተቀባዮቹ ሜዳ ሴክሽን ኢ እንደተመደበችና ሴክሽን ኢ የት እንደሚገኝ ትጠይቃቸዋለች። በዚህ ሰዓት ሴቷ እንግዳ ተቀባይ በጣም በሚያስጠላ አስተያየት ብትመለከታትም ጂ ምንም አይነት ክፉ ቃል እንኳን ከአፏ ሳይወጣ ወንድየው የነገራትን አቅጣጫ በመከተል ክላሷን ፍለጋ ትሄዳለች። እናም ስትደርስ በጣም ወዳረጀና ተጠርጎ እንኳን ወደማያውቅ ፎቅ እንደጠቆማት ተመልክታ በጣም ትገረማለች። መግቢያ ላይ ካሉት ፎቆች አንጻር እጅግ በጣም የሚያስጠላ ቢሆንም ነገር ግን ምናልባት ውስጡ ንጹህ ከሆነ ውጫዊ ገጽታው ምንም ችግር የለውም ብላ ራሷን በማሳመን ወደ ፎቅ ውስጥ ትገባለች። ነገር ግን ውስጥም እንደገባች የጠበቀችውን አይደለም ያገኘችው። እጅግ በጣም የቆሸሸና ትርምስምሱ የወጣ ፎቅ ነበር ያገኘችው። መጓዟንም ስትቀጥል የሆኑ ወንዶችን ታገኝና ሴክሽን ኢ እዚህ መሆኑን ትጠይቃቸዋለች። ከወንዶች ውስጥም ካይፈር የተባለው ልጅ እዚህ እንዳልሆነና እየተሳሳተ ፎቅ ላይ እንዳለች ይነግራታል። ጂን በማስከተል እንግዳ ተቀባዮቹ ወደዚህ ጠቁመዋት እንደሆነ ስትነግረው በንዴትና በቁጣ መንፈስ እዚህ አይደለም ተባልሽ አይደል እንዴ አሁኑኑ ከዚህ ጥፊ ብሎ ያባራታል። ጂ በኪፈር ጸባይ በጣም ብትናደድና ልትደበድበው ብታስብም ነገር ግን ምንም አይነት ጸብ ውስጥ ላለመግባት ቃል ስለገባች ብቻ ምንም ነገር ሳትናገር ከዛ ቦታ ትሄዳለች። ወደ ሌላ ፎቅም ከመጣች በኋላ የፎቁ ጽዳትና ውበት እጅግ በጣም ያስገርማታል። በድፍረትም ወንዶቹ ወደ ጠቆሟት አንድ ክፍል ገብታ ትቀመጣለች። ራኪም የተባለች የክላሱ አለቃ ወደ ጂ በመምጣት ራሷን ታስተዋውቅላታለች። ጂም ራሷን እያስተዋወቀች አዲስ ተማሪ መሆኗን ትነግራታለች። ራኪም የጂን መታወቂያ ከተመለከተች በኋላ እዚህ ክላስ እንዳልተመደበችና ሴክሽን ኢ እዛኛው ፎቅ ላይ እንደሆነ ትነግራታለች። ጂም ኪፈር አውቆ እንደተጫወተባት ሲገባት በጣም በንዴት ወደዛኛው ፎቅ ትመለሳለች። በዚህ ፎቅ ላይ ያለው አንድ ሴክሽን ብቻ ሲሆን እሱም ሴክሽን ኢ ነበር። በዚህ ክፍልም ያሉት ተማሪዎች ወንዶች ብቻ ሲሆኑ ጂ ግን ይሄ ሳያስፈራት ወደ ውስጥ በመግባት ለመምህሩ አዲስ ተማሪ መሆኗን ትነግረዋለች። የክፍሉ አለቃ ኪፈርም ከመቀመጫው በመነሳት ክፉ ቃሎችን እየተናገረ ያላግጥባታል። ሁሉም ተማሪዎች ቢስቁባትም እሷ ግን ዝምታዋን አልመረጠችም። መልሳ ትናገረውና ዝም ታስብሏለች። ገና በመጀመሪያ ቀኗ ጥቃት እየደረሰባት መሆኑ በጣም እያስገርማት ልትቀመጥ ስትል ሁሉም እንዳትቀመጥ ወንበሩን እየያዙባት ያስቸግሯታል። ነገር ግን በስተመጨረሻም አንድ ቦታ አግኝታ መቀመጥ ብትችልም ወረቀቶች እየወረወሩባት ያላግጡባት ነበር። እንዲያቆሙ ብትነግራቸውም ነገር ግን የእሷን ንግግር ችላ በማለት እነሱም ጥቃታቸውን ይቀጥላሉ። እሷም ከአቅሟ በላይ ሲሆን እየሮጠች ክፍሉን ለቃ ትወጣለች። እረፍት ላይም ወደ ትምህርት ቤቱ ካፍቴሪያ ትሄድና ራኪድ ከሴት ጓደኞቿ ጋር ተቀምጣ አይታት ወደ እሷ ትሄዳለች። ራኪም በሴክሽን ኢ ነገሮች እንዴት እየሄዱ እንደሆነ ስትጠይቃት ጂም በመዋሸት ሁሉም እንኳን ደህና መጣሽ ብሎ እንደተቀበሏት ትነግራታለች። ነገር ግን ማንም አላመናትም ነበር። ምክንያቱም ሴክሽን ኢ ያሉ ሁሉም ተማሪዎች ችግር ፈጣሪ መሆናቸውን ማንም ያውቅ ነበር። እናም በዚህ ሰዓት አይረስ የተባለ አንድ ተማሪ ሴክሽን ኢ ላንቺ በጣም የሚስማማሽ ክፍል ነው ይላታል። አይረስና ጂ ከዚህ በፊት እንደሚተዋወቁ ግልጽ ቢሆንም ጂ ምንም ነገር ከመናገር ትቆጠባለች። እናም ካፍቴሪያውን በመልቀቅ ወደ ሴክሽን ኢ ፎቅ ትመለሳለች። ቦታው ለመመገብ የማይመች ቢሆንም እንደምንም አንድ ጥግ ላይ ቦታ ታገኝና ምግቧን ለመመገብ ስታዘገጃጅ ወንዶቹ ይመጡና ምግቡን እንዳለ ይወስዱባታል። ከነሱ ውስጥም አንድ ፊሊክስ የተባለ ልጅ ወደ እሷ ይመጣና ጓደኞቹ ስላደረጉባት ነገር ይቅርታ እየጠየቃት የሴክሽን ኢ ተማሪዎች ወደ ትምህርት ቤቱ ካፍቴሪያ ዝር እንዳይሉና ከዛ ምንም መግዛት እንዳይችሉ ስለተከለከሉ ካሁን በኋላ እነሱ ፊት ለፊት ምንም አይነት ምግብ እንዳታወጣ ይነግራታል። ምስኪኗ ጂም እየተገረመች የቀራትን ቺፕስ ልትበላ ከቦርሳ ውስጥ ስታወጣ ፊሊክስ እሱን የሚነጥቃትና አሁን የነገርኩሽ ረስተሽ ነው እንዴ ያወጣሹ በማለት ስቆባት ይሄዳል። ከቆይታዎች በኋላ የክላስ ሰዓት ይደርስና ሴት መምህራቸው ትመጣለች።
ክላሳቸው ግን በጣም ስለቆሸሸ መምህሯን ለማስተማር ፈቃደኛ እንደማትሆንና ቀጣይ ክላስ ላይም ስትመጣ ክላሱ እንዲሁ ቆሸሾ የሚጠብቃት ከሆነ እንደማታስተምራቸው በመናገር ጥላቸው ትሄዳለች። ጂም ክፍሉን ማጽዳት እንዳለባቸው ስለገባት ወንዶቹን ክፍሉን ማጽዳት ይኖርብናል ትላቸዋለች። እነሱም ባልጠበቀችው መልኩ ብቻውን ክፍል ውስጥ አስቀርተዋት በሩን ይዘጉባታል። እንዲከፍቱላት ብትጮህም ነገር ግን እነሱ በመስኮት እያላገጡባት ክፍሉን ብቻዋን እንድታጸደው ይነግሯታል። ጂም ካላጸዳቸው እንደማይከፍቱላት ስለገባት በቻለችው መጠን ብቻዋን ክፍሉን ታጸደዋለች። ማታ ላይም ደክሟት ወደ ቤት እንደገባች የአጎቷ ሚስት እንኳን ደህና መጣሽ በማለት ትቀበላታለች። ጂ ለጊዜው እየኖረች ያለችው በአጎቷ ቤት ሲሆን የአጎቷ ሚስትም የመጀመሪያ የትምህርት ቤት ውሏ እንዴት እንደሆነ ስትጠይቃት ጂ በመዋሸት በጣም ጥሩ እንደሆነና ደስ የሚል መሆኑን ትነግራታለች። የአጎቷ ሚስትም የገባችላቸውን ቃል እንዳትረሳ ትነግራታለች። ጂም በአዲሱ ትምህርት ቤት ውስጥ ከማንም ተማሪ ጋር ምንም አይነት ጸብ ውስጥ አልገባም ያልኩትን መቼም አረሳውም ትላታለች። በቀጣዩ ቀን ጂ ወደ ትምህርት ቤት እንደሄደች ባልጠበቀችው መልኩ ኪፈር የምግብ ስም ዝርዝር የተጻፈበት ወረቀት ፊት ለፊቷ በማስቀመጥ ሄዳ ከካፍቴሪያው ገዝታላቸው እንድትመጣ ይነግራታል። ጂም ግን በንዴት እኔ ያንተ ሰራተኛ አይደለሁም ምላላክልህ ትለዋለች። ኪፈርም በንዴት የእሷ እዚህ ክፍል ውስጥ መሆን በጣም እንደሚያናድደው እየነገራት እዚህ ክፍል ውስጥ መቆየት የምትፈልግ ከሆነ የሚላትን ነገር ማድረግ እንዳለባት ይነግራታል። ነገር ግን ጂም በድጋሚ መቼም ቢሆን የሚላትን ነገር እንደማታደርግና ልክ የመጀመሪያ ቀን ያየችው ጊዜ ራሱ በተደበደበው ደስ እንደሚላት ትነግረዋለች። ኪፈርም በንዴት ሊመታት ሲዘጋጅ በድንገት መምህራቸው ወደ ክፍሉ በመግባት ያቋርጣቸዋል። ምሳ ሰዓት ላይ ዩሪ የተባለ ተማሪ ወደነ ኪፈር ክፍል ሲመጣ ሁሉም ወንዶች በደስታ ሄደው ይጠመጠሙበታል። ያመጣላቸውንም ምግብ እየሰጣቸው በድንገት ጂን ይመለከታትና በጣም ይናደዳል። ኪፈርም አዲስ ተማሪ መሆኗን ሲነግረው በንዴት ወደ እሷ በመሄድ ያፈጥባትና ምንም ሳይናገራት ጥሏት ይሄዳል። ጂም በድርጊቱ ግራ እየተጋባች ፊሊክስን ስለ ዩሪ እንዲነግራት ትጠይቀዋለች። ፊሊክስም ዩሪ ማለት የዚህ ክፍል ተማሪ እንደሆነና ቤተሰቦቹን ለመጠየቅ ወደ ጃፓን ሄዶ እንደነበርና ዛሬ ገና ከዛ መምጣቱ እንደሆነ እየነገራት ዩሪና ኪፈርም በጣም የሚዋደዱ ጓደኛሞች መሆኑንም ይነግራታል። ከሰዓት ላይ ኪፈርና ዩሪ አንድ ላይ ቁጭ ብለው እያወሩ ዩሪ ለኪፈር እነሱ ክፍል ውስጥ ሴት መቀላቀሏ በጣም እንደደበረው ይነግረዋል። ኪፈርም ሰልችቷት ከዚህ ክፍል እንድትወጣ በጣም ብዙ ላሰቃያትና ላመናጭቃት ሞክሬያለሁ፣ ነገር ግን የሚገባት አይነት ሴት አይደለችም ይለዋል። ዩሪም ሰልችቷት እስክትወጣ ድረስ ሀሳቡን ሳይቀይር እሷን ማሰቃየቱን እንዲቀጥል ይነግረዋል። በማግስቱም ጂ ወደ ትምህርት ቤት ከመሄዷ በፊት ከትልቁ የአጎቷ ልጅ አንጅሎ ጋር ቁርስ እየበሉ ቁጭ ብለው ማውራት ይጀምራሉ። እናም ጂ ድሮ ተማሪ ያለ ስለ ሴክሽን ኢ ተማሪዎች የሚያውቀው ነገር ካለ ትጠይቀዋለች። አንጅሎም ሴክሽን ኢ የሚመደቡ ተማሪዎች በባህሪ አስቸጋሪና በትምህርትም ደካማ የሆኑ ተማሪዎች ሲሆኑ ትምህርታቸውን ጨርሰው እስኪመረቁ ድረስ ከዛ ክፍል እንደማይቀየሩና ነገር ግን ሴት ተማሪዎች ካሉና ጸባያቸውን ቀይረው በትምህርትም እጅግ በጣም ጎበዝ የሚሆኑ ከሆነ ምናልባት እነሱ ክፍል የመቀየር እድል እንዳላቸው ይነግራታል። ሰዓትም ደርሶባት ወደ ትምህርት ቤት መሄድ ስትጀምር በድንገት መንገድ ላይ የሆነ ልጅ 3 ጎረምሶችን ብቻውን ሲደበድብ ትመለከተዋለች። በግርምትም ስታየው ልጁም ያያትና ወደ እሷ በመሄድ የእነሱ ክፍል ተማሪ መሆኑን እየነገራት ወደ ትምህርት ቤት አብረው እንዲሄዱ ይጠይቃትና እሷም ትስማማለች። ልጁም ስሙ ሳይ እንደሚባል ሲነግራት ጂም የእነሱ ክፍል ተማሪዎች ወደ ካፌው እንዳይገቡ የተከለከሉት ለምን እንደሆነ ትጠይቀዋለች። ሳይም የሚነግራት በኋላ ከካፌው ምግብ ይዛለት እንደምትመጣ ከተስማማች እንደሆነ ሲነግራት በዚህ ይስማማሉ። እናም ሳይ ያለውን ታሪክ ይነግራት ጀመር። እነሱ ሴክሽን ውስጥ አንዲት ኤላ የምትባል ሴት እንደነበረችና ያቺም ሴት የኪፈር እጮኛ እንደነበረች እናም እቺ ሴት ከትምህርት ቤቱ ዳይሬክተር ጋር ግንኙነት ስለነበራት ከዛ ክፍል ማስቀየር እንደቻለችና ከነሱ ክፍል ከቀየረች ጊዜ ጀምሮ ኪፈር በሌላ ወንድ እንደቀየረችው እንደሚሰማውና አንድ ቀን ልክ እንደፈራው ከሌላ ወንድ ጋር ካፍቴሪያ ውስጥ ሲሳሳሙ እንዳገኛት በዚህም ንዴት ከልጁ ጋር ኃይለኛ ድብድብ ውስጥ ገብተው ብዙ የካፌዎችን ዕቃ በማውደማቸው ምክንያት ወደ ካፌው ዝር እንዳይሉ የተከለከሉበት ምክንያት ይሄ መሆኑን ይነግራታል። እንዲህ ያወሩም ሳይናጌ ወደ ትምህርት ቤቱ ይደርሱና ልክ እንደ ከዚህ በፊቱ መደበኛ ውሏቸውን ይጀምራሉ። ቀኑን ሙሉ ተምረው ግን ወደ ቤት መሄጃ ሰዓት ላይ ሲደርስ ጂ ቀሚሷ ከወንበሩ ጋር እንደተጣበቀ ተመልክታ በጣም ደነገጠች። ከዚህ ተግባር ጀርባ ኪፈርና ዩሪ መኖራቸው በጣም ግልጽ ነበር። ሁሉም ተማሪዎች እየሳቁባት ጂ በጣም ተሸማቀቀች። ሁሉም ተማሪ ክፍሉን ለቆ ወደ ቤቱ ሲሄድ ጂ ነገ ከካፍቴሪያው ምግብ አመጣላችኋለሁ እያለች ፊሊክስና ሳይን ከዚህ ነገር እንዲገላግሏት ትለምናቸዋለች። እነሱም ጨክኖ መሄድ ይከብዳቸውና ከተጣበቀችበት ሊያላቅቋት እጆቿን ይዘው ሲጎትቷት ሳያስቡት ሙሉ ለሙሉ ጉርዷ ይቀደዳል። ሳይም ወዲያው ጃኬቱን አውልቆ እንድትሸፍንበት ይሰጣታል።
ጂም በንዴት ከዛ በመውጣት ኪፈር ያለበትን ቦታ ታፈላልግና ከጓደኞቹ ጋር ቆሞ እያወራ ታገኘዋለች። የሳይንም ጃኬት ፊቱ ላይ ተወረውርበትና ከአሁን በኋላ ለሚያደርጉባት ነገር ምንም እንደማትታገስና ዋጋ እንደምታስከፍላቸው ነግራቸው ከዛ ቦታ ትሄዳለች። ማታ ላይ ጂ ወደ ቤት ስትሄድ ሳይ ቦርሳ ውስጥ ሌላ ጃኬት ስለነበረው የተቀደደው ልብሷን በሱ እንድትሸፍን ሰጥቷት እስከ ቤት ያደርሳታል። እሷም ላደረገላት ነገር አመስግናው ከመግባቷ በፊት ይሰነባበታሉ። እሷን አስገብቶ እንደተመለሰ ግን ከዚህ በፊት የተጣላቸው ሰዎች ሊበቀሉት በጣም ብዙ ሆነው ይመጡበታል። ጂ እቤት እንደገባች ለእራት ትጠራለች። በቦታው ላይ አይረስም ነበር፣ ከዚህ በፊት ትምህርት ቤት ውስጥ ያየነው ልጅ። እናም አይረስ ያጎቷ ልጅ ሲሆን ጂ ከነሱ ጋር በእነሱ ቤት ውስጥ መኖሯ ብዙ ደስተኛ አላደረገውም። አንጅሎም ጂ ከትምህርት ቤት የምትመጣው ባስ ተጠቅማ እንደሆነ ሲረዳ አይረስን ካሁን በኋላ ትምህርት ቤት ስትሄድም ሆነ ስትመጣ አንተ በመኪና አድርሳት ይለዋል። እናም በማግስቱ አይሪስ የአንጅሎን ትዕዛዝ በመቀበል ጂን በመኪና ወደ ትምህርት ቤት ያደርሳታል። ጂም ክላስ እንደደረሰች ኪፈር ከዚህ በፊት እንዳደረገው የምግብ ስም ዝርዝር የያዘ ወረቀት አምጥቶ ፊት ለፊቷ በማስቀመጥ ለሱና ለጓደኞቹ ምግብ ገዝታ እንድታመጣ እየነገራት ብርም ይሰጣታል። ጂም እየተናደደች እሱ የሚላትን ነገር የማድረግ ግዴታ እንደሌለባት እየነገረችው ምግብ ካመጣችም ለሷና ለጓደኞቿ ብቻ እንደምታመጣ ትነግረዋለች። ከቆይታዎች በኋላ ግን ጂ እምቢተኝነቷን በመተው ሄዳ ያዘዛትን ምግብ ታመጣላቸዋለች። ስትመለስም ኪፈርን ጨምሮ ሁሉም ባደረገችው ነገር በጣም ይደሰታሉ። ልትሄድም ስትል ፊሊክስ ከነሱ ጋር ተቀላቅላ እንድትበላ ይጠይቃትና ጂ በጣም ደስተኛ ሆና ከነሱ ጋር ትቀላቀላለች። ይሄ ሁሉ ነገር ያላስደሰተው ዩሪ ግን በንዴት ሁሉንም ጥሏቸው ይሄዳል። ወደ ክላስም ሲመለሱ መምህራቸው በድንገት መጣ የጥናት እገዛ የሚፈልግ ተማሪ ካለ ስማችሁን ልጥራና አቤት ትሉኛላችሁ በማለት ስማቸውን መጥራት ስትጀምር እነሱ ግን አይደለም ለጥናት ለትምህርት እንኳን ፍላጎት የላቸውምና ያላግጡባታል። በድንገትም መምህሯ የጂን ሙሉ ስም ስትናገር የአያቷ ስም ከአይሪስ አያት ጋር አንድ በመሆኑ ሁሉም ተማሪዎች እየደነገጡ ኪፈር በመነሳት ከአይሪስ ጋር የዝምድና ግንኙነት እንዳላት ይጠይቃታል። እሷም አይሪስ ያጎቷ ልጅ መሆኑን ስትናገር ሁሉም ወንዶች ፊታቸውን ቅይርይር ያደርጉታል። ያጎቷ ልጅ አይሪስ ከዚህ ክፍል ተማሪዎች ጋር የሆነ የሚያገናኛቸው አሊያም መሃላቸው ያለ ጸብ እንዳለ ቢገባትም ማናቸውም ስላላረጋገጡላት ግን ግራ ተጋብታለች። ከክላሱም በኋላ የሚቀርቧትን ወንዶች ለማናገርና ጉዳዩ ልትጠይቅ ብትሞክርም ሁሉም ግን ሊያናግሯት ፈቃደኛ አልነበሩም። በኋላ ላይም ኪፈርና የክላሱ ተማሪዎች እንዳለ ኢንተርኔት ላይ ስለ ጂ አንዳንድ ነገሮችን ሊያጣሩ ይሞክራሉ። ከዚህ በፊት የምትማርበትን ትምህርት ቤት ያወቁት ሲሆን በዛ ትምህርት ቤት ውስጥ ጸባጫሪ ከሚባሉ ተማሪዎች ውስጥ አንዷ እንደሆነችና አንድን ተማሪ ከዚህ በፊት በእስክሪብቶ ወቅታው እንደነበርና ለብዙ ተማሪዎችን መጎዳት ምክንያት እንደነበረች ይደርሱበታል። በዚህ ሰዓት አንድ ጓደኛቸው እየሮጠ በመምጣት ስለ ጂ ቤተሰቦች አንድን መረጃ እንዳገኘ ይነግራቸዋል። የጂ አባት ከዓመታት በፊት እንደጠፋና የት እንዳለ እስከዛሬ ድረስ ማንም እንደማያውቅ፣ የጂም እናት ሌላ ወንድ ማግባት ስለፈለገች ጂን በልጅነቷ ከቤት አስወጥታ እንደጣለቻትና ጂ ከልጅነቷ ጀምሮ ያደገችው በአያቷ እጅ ሲሆን ወደዚህ ትምህርት ቤት ከተዘዋወረች በኋላ ግን ከአጎቷ ጋር መኖር እንደጀመረች ይነግራቸዋል። ኪፈርና ዩሪ ጂ ወደ እነሱ ክፍል የመጣችው አይረስ ወደዚህ ክፍል እንድትመዘገብ ልኳት እንደሆነና እነሱ ልትሰልላቸው እንደመጣች ማሰብ ይጀምራሉ። በማግስቱም ክላሱ የሚጸዳበት ጊዜ እንደደረሰ ወንዶቹ ልክ እንደ ከዚህ በፊቱ ጂን ብቻዋን ክፍል ውስጥ አስቀርተው ይዘጉባታል። አማራጭም ስለሌላት ብቻዋን ክፍሉን ማጽዳት ስትጀምር ኪፈር ይበልጥ ሊያናድዳት ስለፈለገ ቆሻሻ ማጠራቀሚያውን አንስቶ እዛ ጋር በመዘርገፍ እንድታጸዳው ይነግራታል። ጂን በንዴት ሌላውን ቆሻሻ ማጠራቀሚያ ተዘረገፈውና እማያግዟት ከሆነ ብቻዋን እንደማታጸዳ ትነግረዋለች። ጭቅጭቃቸው መክረሩን ያስተዋለው ዩሪ ኪፈር ጂን እንደሚመታት ስላስተዋለ እንዲረጋጋ ለማድረግ እየሞከረ ችግር ውስጥ መግባት የማይፈልግ ከሆነ ዝም ብሎ ክላሱን በማጽዳት ላይ እንዲያግዛት ይነግረዋል። ኪፈርም በመረጋጋትና ስሜታዊነቱን በመተው ጓደኛው ዩሪ ያለውን ነገር በመስማት ክላሱን በማጽዳት ያግዛታል። በማግስቱ ጂ ከአይሪስ ጋር ወደ ትምህርት ቤት በመኪና እየሄደች ሳለ በድንገት ሳይን በእግሩ ሲሄድ ትመለከተውና አይሪስን ቶሎ መኪናውን እንዲያቆመው ነግራው ከሳይ ጋር በእግር መሄድ እንደምትፈልግ ትነግረውና ጥላው ትሄዳለች። ወደ ሳይም ሄዳ ለቀናቶች ከክላስ የቀረኸው ለምንድን ነው በማለት ስትጠይቀው ከዚህ በፊት አግኝቶ የደበደባቸው ሰዎች ብዙ ሆነው በመምጣት በጣም ክፉኛ እንደደበደቡትና በጣም ስለጎዱትና መራመድ እንኳን ስላልቻለ ከህመሙ እስኪያገግም ከቤት ወጥቶ ራሱ እንደማያውቅ ይነግራታል። ጂም ክፍል ውስጥ ተፈጥሮ ስለነበረው ነገር እየነገረችው ተማሪዎቹም አይሪስ ያጎቷ ልጅ መሆኑን ሲያውቁ እንዳገለሏትና ማንም እያናገራት እንዳልሆነ እየነገረችው እሱም ይህንን እንደሚያደርግ ትጠይቀዋለች። ሳይ ግን እሱ እንደዚህ አይነት ሰው እንዳልሆነና ስለዚህ ልትጨነቅ እንደማይገባ ነግሯት ወደ ትምህርት ቤት ጉዟቸውን ይቀጥላሉ። ከሰዓት ላይም ከትምህርት በኋላ
ሳይለጂ ዛሬ የክፍላችን አለቃ የሚመረጥበት ቀን ስለሆነ ምርጫ ወደሚካሄድበት ቦታ ይዤሽ ልሂድ በማለት ወደ አንድ ቦታ ይዟት ይሄዳል። ጂ ባየችው ነገር በጣም ደነገጠች። ምክንያቱም እንዳላት ትክክለኛ ምርጫ ሳይሆን ምርጫውን የሚያደርጉት ሁለት ተማሪዎች ይደባደቡና ድብድቡን ያሸነፈ ሰው የክፍሉ አለቃ ሆኖ ይመረጣል። እናም ዛሬ ኪፈርና ዴቪድ የተባለ አንድ ተማሪ ናቸው የሚጋጠሙት። እናም ድብድባቸው ተጀምሮ እጅግ በጣም የሚያስፈራና ኃይለኛ ቡጢዎች የሚሰነዝሩበት ድብድባቸውን ይቀጥላሉ። በስተመጨረሻ ግን ፍልሚያውን ኪፈር በድል ያጠናቅቃል። ጓደኞቹም ኪፈርን ትከሻቸው ላይ ተሸክመውት እየጨፈሩ በደስታ ከዛ አካባቢ ይሄዳሉ። ጂ ግን ወደ ቤት ከመሄድ ይልቅ መራመድ ያቃተውን ዴቪድ ወደ ኋላ ቀርታ በማገዝ ወደ ቤት ታደርሰዋለች። በቀጣዩም ቀን ክላስ ውስጥ ጂ ለዴቪድና ለሳይ ያመጣችላቸውን የሚበላ ነገር ትሰጣቸዋለች። ይህንን ኋላ ሆነው የሚመለከቱት ዩሪና ኪፈር በጣም ይናደዳሉ። ምክንያቱም ጂ ከአንዳንድ ወንዶች ጋር በሆነች ቁጥር ምቾት እየተሰማት ነው። እነሱ ደግሞ በዚህ ክፍል ውስጥ እስካለች ድረስ መቼም ምቾት እንዲሰማት አይፈልጉም። በዚህ ሰዓት አንደኛው ተማሪ ቀጣዩ ክፍለ ጊዜ ስፖርት እንደሆነና ጊዜ ሳያጠፉ ወደ ስፖርት ሜዳ መሄድ እንዳለባቸው ይነግራቸዋል። እነሱም ወዲያው መዘጋጀት የጀመሩ ሲሆን በዚህ ሰዓት አይሪስም ከክላስ ውጪ ከጓደኞቹ ጋር ቁጭ ብሎ ነበር። እናም አንዱ ጓደኛው የሴክሽን ኢ ተማሪዎች ቀጣይ ክፍለ ጊዜያቸው ስፖርት እንደሆነ ሲነግረው በድንገት የኤሪስ ፍቅረኛ ኤላ ወደዛ ቦታ ትመጣለች። መሃላቸውም በጣም የሚያስቀናና ቅልጥ ያለ ፍቅር ያለ ሲሆን በድንገት አይሪስ ወደ ስፖርት መስሪያው ሜዳ መሄድ እንዳለባቸው ይነግራቸዋል። ምክንያቱም ደግሞ የአክስቱ ልጅ ብቻዋን ስለሆነች ወንዶቹ ጥቃት እንዳያደርሱባት ስላሰበ ነበር። ወደ ሜዳው እንደገቡ ኤላና አይሪስ ለተማሪዎች በሚታይ ቦታ ላይ ነበር የተቀመጡት። አይሪስ ይህንን የሚያደርገው ኪፈርን ለማናደድ ሲሆን በተሳካ መልኩ ኪፈር በጣም ተናዶ ንዴቱን መቆጣጠር ያቅተውና አይሪስን ለማናደድ ወደ ጂ ይሄድና እንዴት የቮሊቦል ኳስ እንደሚያዝ አስተምርሻለሁ በማለት አውቆ ኳሱን በኃይል ይወረውረውና ፊቷን ይመታታል። ክፉኛ ስላገኛትም አፍንጫዋ ነስሮ ወዲያው ደም በደም ትሆናለች። ሁሉም ተማሪዎች በተፈጠረው ነገር በጣም ሲደነግጡ ኪፈርም በሰራው ስህተት በጣም ደንግጦ ይቅርታ መጠየቅ እንዳለበት ሲያስብ አይሪስ ቀድሞት እየሮጠ በመሄድ ወዲያው ከወደቀችበት ያነሳታል። ለቀጣዮቹ 2 ቀናት ጂ ከጉዳቷ ለማገገም ለ2 ቀናት ከትምህርት ቤት ትቀራለች። የአጎቷ ሚስትም እሷን ለመንከባከብ ቁርስ ይዛለት ትመጣለች። እናም ጂ ከነዚህ ወንድ ተማሪዎች ጋር እንዴት መግባባት እንዳለባት ስለማታውቅና ስለከበዳት ከዛ ትምህርት ቤት መልቀቅ እንደምትፈልግ ለአጎቷ ሚስት ትነግራታለች። በዛ ላይ ምንም አይነት የትምህርት ቤት ችግር ውስጥ ላለመግባት ለነሱ ቃል መግባቷ ትንሽ ነገሩን ከባድ እንዳደረገባት ትነግራታለች። የአጎቷ ሚስትም እኛ ችግር ውስጥ አትግቢያለሽ እንጂ እንደዚህ ያለ አግባብ ለሚጨቆኑሽማ ራስሽን ለመከላከል ማድረግ የሚገባሽን ነገር ማድረግ ትችላለሽ ትላታለች። ከሰዓታትም በኋላ ጂ ለራሷ መድኃኒት ለመግዛት ወደ ከተማ ስትወጣ በድንገት የክላሷ ተማሪዎች ግር ብለው በመምጣት ወደሚወስዷት ቦታ እንድትሄድ ይጎተጉቷታል። ነገር ግን እሷም አልሄድም በማለት ራሷን ለማስለቀቅ ከነሱ ጋር እየተላፋች ሳለ በድንገት ራሷን የኪፈር እጅ ላይ ታገኘዋለች። ይሄ ሁሉ ነገር ሲፈጠር ኋላ ቆሞ እንደነበርና እነሱም ሊያመጧት የነበረው ወደሱ እንደሆነም እየነገራት እዛው አካባቢ ወደ ነበረው ካፌ ወስዶ ያስቀምጣታል። ጂ በንዴት ከሷ ምን እንደሚፈልግ ትጠይቀዋለች። ኪፈርም መልስ ከመስጠት ይልቅ የቁስል ፕላስተር አውጥቶ የተጎዳችበት ቦታ ላይ ይለጥፍላታል። ለአስተናጋጆቹም አይስክሬም እንዲያመጡላት ሲያዛቸው ላደረገባት ነገር በዚህ ሊሸውዳት እንዳይሞክርና መቼም እንደማትረሳለት ትነግረዋለች። ኪፈርም አውቃለሁ ይቅርታ መጠየቅ ላይ ጎበዝ አይደለም፣ ነገር ግን የትኛዋም ሴት አይስክሬም ስለምትወድ እምቢ እንደማትላቃለሁ ይላታል። ጂም ተናዳ በተቀመጠበት ጥላው ትሄዳለች። ነገር ግን ትንሽ እንደተራመደች ተመልሳ ትመጣና ያዘዘላትን አይስክሬም ወስደው ትሄዳለች። በቀጣይም ቀን እንደተለመደው ጂ ወደ ትምህርት ቤት ትሄድና በአጋጣሚ ወደ መጸዳጃ ክፍል ትገባለች። በዛው ሰዓትም በቡድን የሚንቀሳቀሱ ሴቶች ወደዛ መታጠቢያ ክፍል ይገባሉ። ከዚህ ቀደም የስፖርት ሜዳው ላይ ስለተፈጠረው ጉዳይ ያነሱና ፍሪያ የተባለች አንዲት ሴት የኤሪስ እጮኛ ስለሆነችው ስለ ኤላ መጥፎ ነገር ትናገራለች። ኤላ ማለት መጀመሪያ ከኪፈር ጋር የነበረች ሴት ስትሆን አሁን ግን ለገንዘብ ብላ ኪፈርን ክዳው ከኤሪስ ጋር ሆናለች። በጣም መጥፎና ማትታመን ሴት ነች እያሉ እየተቀባበሉ ማውራታቸውን ሲቀጥሉ በድንገት ፍሪያ ሚካ የተባለችው ጓደኛቸው በዚህ ጉዳይ ላይ ምንም እያወራች አለመሆኑ አስገርሟት ለምን ዝም እንዳለች ተጠይቃታለች። ሚካም እነሱ እንደሚሉት ኤላ መጥፎ ነች ብላ እንደማታስብ ስትነግራቸው የሷን ምላሽ ችላ በማለት ቀጥለው ስለ ጂ ማውራት ይጀምራሉ። የወሬው ቀስቃሽ የሆነችው ፍሪያም ለምንድነው ሁሉም ወንዶች ጂ ላይ እንደዚህ ትኩረታቸውን የጣሉት? ወይ መልክ የላት ወይ ጸባይ የላት፣ ምን ከሷ ፈልገው እንደሆነ በጣም ነው ግራ የሚገባኝ ስትላቸው እስካሁን ሲያወሩ የቆዩትን ስትሰማ የነበረችው ጂ አሁን ሐሜቱ ወደ እሷ ስለተገለበጠ ከሽንት ቤት ውስጥ በመውጣት ምንም አይነት ቃል ሳትናገር እዛ ጋር ያገኘችውን ውሃ ፍሪያ ላይ ትገለበጥባትና እየሮጠች ከዛ በመውጣት ወደ ክፍሏ ትሄዳለች።
ፍሬያና ጓደኞቿ ግን እዛ ድረስ ተከትለዋት በመምጣት እየጎተቱ ከክፍሉ ያስወጧታል። ሙሉ የሴክሽን ኢ ተማሪዎችም ምን እንደተፈጠረ ለማየት እየሮጡ ከክፍሉ ይወጣሉ። የፍሬያ ወንድ ጓደኞችም ወደዛ ቦታ ሲመጡ አይረስና እጮኛው ኤላም ጉዳዩን ሰምተው ወደዛ ቦታ ይመጣሉ። ፍሬያ ሙሉ ተማሪዎች ፊት ለፊት ጂ ውሃ እንደደፋችባትና ለሱም ቅጣት ስለሚገባት ልኳን ልታሳያት ወደዚህ ቦታ እንደተሰበሰቡ ትናገራለች። በዚህ ሰዓት አይረስ ጂ ያክስቱ ልጅ እንደሆነችና ምንም አይነት ጥቃት ሲደርስባት ማየት እንደማይፈልግ ለፍሬያ ይነግራታል። ጂም በዚህ ሰዓት ማንም እንደማይነካት ስለተሰማት የአሸናፊነት ስሜት ይሰማታል። ነገር ግን አይረስ ንግግሩን ቀጥሎ ማንም እንዲነካት ባልፈልግም፣ ነገር ግን እስካጠፋች ድረስ ማናችሁም ልትቀጧት ትችላላችሁ ይላታል። ፍሬያም በደስታ ፈገግ እያለች ለጂ እዚህ ትምህርት ቤት ውስጥ ስላሉ 5 የተማሪ ቡድኖችና ስለ ህጋቸው ትነግራት ጀመር። የመጀመሪያ ቡድኖች ሴክሽን ኤ ውስጥ ያሉ ተማሪዎች እንደሆኑና እነዚያም ተማሪዎች ራሷ ፍሬያን ኤላንና ፊት ለፊቷ የቆሙት ቆነጃጅቶችን እንደሚያካትት እየነገረቻት የሴክሽን ኤ ተማሪዎች አለቃ አይሪስ እንደሆነና የሴክሽን ኤ ተማሪዎች በሁሉም ተማሪዎች ፊት ለፊት እንደ ንጉስና እንደ ንግስት እንደሚታዩ ትነግራታለች። ሁለተኛው ቡድንም ሴክሽን ቢ ሲሆን የሴክሽን ቢ ተማሪዎችም በበጎ ፈቃድና በጥሩ መንገድ የሚታወቁ ተማሪዎች ናቸው። ሌላኛው ቡድን ሴክሽን ሲ ተማሪዎች ሲሆኑ እነዚህም ተማሪዎች ከሁሉም ተማሪ ጋር በመግባባት የሚታወቁ ሲሆኑ ጂ ለመጀመሪያ ጊዜ ክፍል ተሳስታ በሄደችበት ወቅት የሄደችው ወደ እነዚህ ክፍል ተማሪዎች ነበር። እናም ሌላኛው ቡድን ሴክሽን ዲዎች ሲሆኑ እዛ ውስጥ ያሉት ብዙዎቻቸው ወንድ እንደሆኑና እነዚህም ወንድ ተማሪዎች ለሴክሽን ኤ ተማሪዎች የሚታዘዙና የሴክሽን ኤ ተማሪ ማስደብደብ የሚፈልገውን ሰው በእነዚህ ሰዎች ማስደብደብ እንደሚችል ትነግራታለች። የቀረውም የመጨረሻ ቡድን ጂ ያለችበት ሴክሽን ኢ ቡድን ሲሆን የሴክሽን ኢ ተማሪዎች እንደ ትምህርት ቤቱ ዝቅተኛ ውጤት የሚያመጡ ተማሪዎች በመሆናቸው ማንም ስለነሱ ግድ እንደማይሰጠውና በጣም የወደቁ ተማሪዎች እንደሚባሉ እየነገረቻት ማንም ስለእናንተ ግድ እንደማይሰጠው እያወቅሽ በሴክሽን ዲ ተማሪዎች መደብደብ የማትፈልጊ ከሆነ ዝቅ ብለሽ ጫማዬን ሳሚና ይቅርታ አደርግልሻለሁ ትላታለች። ጂ ግን በንዴት ፈጽሞ ይህንን እንደማታደርግ እየነገረቻት ለተማሪዎች ድምጿን ጮክ አድርጋ ፍሬያ በሽንት ቤት ውስጥ ብዙ ሰዎችን ስታማ እንደነበርና የአይረስ ፍቅረኛ የሆነችውንም ኤላ ስም በመጥፎ ስታነሳ እንደነበር ትናገራለች። ሁሉም ተማሪ ሲደናገጥ ጂም ንግግሯን ቀጥላ ከሃዲና ግርማ ሞገስ የጎደላት ሴት ናት እያለች ስለ እሷ ስታወራ እንደነበር ትነግራቸዋለች። በዚህ ሰዓት ፍሬያ በጣም ደነገጠች። ምክንያቱም ስለ ኤላ መጥፎ ነገር በማውራቷ አይረስ ሊመታትና ሊጎዳት እንደሚችል በደንብ እርግጠኛ ነበረች። እናም ፍሬያ ስለ ኤላ መጥፎ ነገር ስትናገር የነበረችው እሷ እንዳልሆነችና ሚካ መሆኗን በውሸት ትናገራለች። የፍሬያ ጓደኞችም የእሷን ውሸት በመደገፍ ስለ ኤላ መጥፎ ነገር የተናገረችው ሚካ ነች በማለት ለጓደኛቸው ፍሬያ ይደረባሉ። ሚካም በዚህ ሰዓት በጣም እየደነገጠች ራሷን ነጻ ለማድረግ ስትል የማንንም ሰው ስም በመጥፎ እንዳላነሳች እየማለች ለሁሉም ትናገራለች። አይረስ ግን የሚካን መሐላ ችላ በማለት ለሴክሽን ዲ ተማሪዎች እውነታውን እስክትናገር ድረስ በደንብ ክትክት አድርጉልኝ ይላቸዋል። እነሱም እዚሁ ፊት ለፊት ሊደበድቧት ወደፊት ይዘዋት ሲወጡ ከሴክሽን ኢ ተማሪዎች ውስጥ አሌክስ የተባለው አንደኛው ልጅ ዘሎ ይመታቸውና ያስቆማቸዋል። አሌክስ በተሳካ ሁኔታ ሚካን ከነሱ ጥቃት የታደጋት ሲሆን አሌክስ ይህንን ያደረገው የቀድሞ የሚካ እጮኛ ስለነበር ነው። እናም አይረስ አንተ ማናባ ስለሆንክ ነው የምታስቆማቸው በማለት ከአሌክስ ጋር መነጋገር ሲጀምሩ አሌክስ ያለምንም ፍርሃት አይረስንም ዘሎ ሊመታ ይሞክርና በሁሉም ተማሪ መሃል ኃይለኛና ቀውጢ የሆነ መጨረሻ የሌለው የእርስ በርስ ድብድብ ይነሳል። በኋላ ላይም ኪፈርና ዩሪ አንድ ላይ በመቀመጥ ስለተፈጠረው ነገር እየተነጋገሩ ዩሪ ለኪፈር ጂን ከክላሳቸው የማስወጣት እቅዳቸው እንዳልተሳካላቸውና ይባስ ብሎ የክላሳቸው ተማሪዎች እያሳዘነቻቸውና እያቀረቧት በመሆኑ ያሰቡትን ሐሳብ ለማሳካት አዳጋች እንደሚሆንባቸው ይነግረዋል። ኪፈር ግን በአንድ ድንጋይ ሁለት ወፍ መግደል የሚችሉበትን ሐሳብ እንዳለው እየነገረው ጥሩ ስብዕናን በማሳየት ከእሷ ጋር ለመቀራረብና የፍቅር ግንኙነት ለመጀመር እንዳሰበና እሷ በፍቅር መውደቋን ካረጋገጠ በኋላ ሙሉ በሙሉ እንደሚተዋትና በዚህ ጉዳይ እሷ ብቻ ሳትሆን ያጎቷ ልጅ አይሪስን በጣም ስለሚያዝን ሁለታቸውንም መበቀል ስለምንችል ለእኛ ጥሩ አጋጣሚ ይሆንልናል ይለዋል። ዩሪም ሐሳቡን እንደወደደውና በፍጥነት ስራውን እንዲጀምር ይነግረዋል። ይህ በእንዲህ እንዳለ ሳይ ወደ ኪፈር እየሮጠ በመምጣት ጂ ከሴክሽን ዲ ተማሪዎች ጋር እየተደባደበች እንደሆነ ይነግረዋል። ኪፈርን በፍጥነት ወደ ቦታው ሲሄድ 3 ልጆች እየደበደቧት ያገኛቸውና አንደኛው ልጅ ጂን ክፉኛ አመታት ሊመታት ሲል ኪፈር ምንም ሳያቅማማ በፍጥነት ልጁን በማስቆም ከወንዶቹ ጋር መደባደብ ይጀምራል። ጂን ከወደቀችበት በመነሳት በተቃራኒ አቅጣጫ ሁለቱም እርስ በርሳቸውን እየተጠባበቁ ሁሉንም በመዘረር በስተመጨረሻ በጣም ይደክማቸውና መሬት ላይ ዝርር ብለው ይተኛሉ።
ጂም ኪፈርን ስላዳናት እያመሰገነችው ዩሪና ሳይ በፍጥነት ወደዛ ቦታ እየሮጡ ይመጣሉ። ዩሪም ጂን እያደነቃት ከወደቀችበት ያነሳትና ስለዚህ ድብድብ ጉዳይ የትምህርት ቤቱ ኃላፊዎች ስለሚያጣሩና ኪፈር የመጨረሻ ማስጠንቀቂያ ላይ ስላለ በዚህ ድብድብ ላይ እንደተሳተፈ መቼም መናገር እንደሌለባትና ከተናገረች እንደሚያባርሩት ይነግራታል። እሷም ያላትን በመስማት መቼም ስሙን እንደማታነሳ ቃል ትገባላቸዋለች። በማግስቱ ተማሪዎች ትምህርት ቤት እያሉ ከባድ ዝናብ በመዝነቡ ምክንያት ትምህርት ቤቱ ተማሪዎችን በጊዜ ወደ ቤት እንዲሄዱ ይለቃቸዋል። ጂም ለአይረስ በመኪና መጥቶ እንዲወስዳት ብትነግረውም ለረጅም ሰዓት ባለመምጣቱ ምክንያት ዝናብ ውስጥ ረጅም ሰዓት ትቆማለች። በዚህም ሰዓት ዩሪ ወደ እሷ በመምጣት ነይ ሌላ ደርሰሽ ወደ መኪናው ግቢ ይላታል። እሷም አማራጭ ስላልነበራት ወደ መኪናው ትገባለች። በጣምም በርዷት ስለነበር ዩሪ ሹራቡን አውልቆ ይሰጣትና ጉዟቸውን ይጀምራሉ። በመዳረሻቸው ላይ ግን ዩሪ ይዟት የመጣው ወደ ራሱ ቤት መሆኑን ስታስተውል ጂ በጣም ትደነግጣለች። ወደዚህም ይዟት የመጣው መንገዱ በጎርፍ ምክንያት መኪና ለመንዳት አመቺ ስላልሆነ እንደሆነ እየነገራት ለጊዜው እነሱ ቤት እንድትቆይና መንገዱ ሲከፋፈት ወደ ቤት እንደሚያደርሳት ነግሯት በዚህ ይስማማሉ። ዩሪ በጣም ቅንጡ የሆነ አፓርትመንት ውስጥ መኖሩ ጂን በጣም እያስገረማት ነው። እሱም ወደ ቤት ካስገባት በኋላ ልብሷን እንዲያደርቁላት ለሰራተኞቹ እንድትሰጣቸውና የእሷ ልብስ እስኪደርቅ ወደ እሱ ክፍል ገብታ የምትፈልገውን የእሱን ልብስ መልበስ እንደምትችል ይነግራታል። ክፍሉንም ለቆላት ከወጣ በኋላ ዩሪ ገላዋን ታጥባ የእሱን ልብስ በመልበስ አብረው ቁጭ ብለው ማውራት ይጀምራሉ። በወሬያቸው መሃልም ጂ ስለ ቤተሰቦቹ ስትጠይቀው ቤተሰቦቹ ጃፓን እንዳሉና እዛ እንደሚኖሩ እሱ እዚህ የሚያክል ቤት ውስጥ የሚኖረው ከአያቱ ጋር ብቻ እንደሆነ ይነግራታል። በኋላም ላይ ከዩሪ አያት ጋር ለመክሰስ በአንድ ጠረጴዛ ላይ ይቀርባሉ። አያትየውም ዩሪ እስከዛሬ ሴት ጓደኛውን ይዞ መጥቶ እንደማያውቅና ዛሬ ሴት ይዞ መምጣቱ በጣም እንዳስገረመው ይነግራታል። በዛ ላይ የጂን ጨዋነት አያትየው በጣም ደስ የሚል ሆኖ አግኝቶታል። በማግስቱ ጂ ዩሪ ላደረገላት ነገር እያመሰገነችውና እየተቀላለዱ ወደ ክፍል ይሄዳሉ። ኪፈርም ዩሪ ከጂ ጋር እንደዚህ መሳሳቁን ሳይ በጣም ይደነግጣል። ለብቻውም ሲያገኘው ትላንት ምን ተፈጥሮ ዛሬ አንድ ላይ እንደዚህ ሊሆኑ እንደቻሉ ይጠይቀዋል። ዩሪም ምንም ሳይደብቅ የተፈጠረውን ነገር እየነገረው የኪፈርን መናደድ ስላስተዋለ ይሄ በእቅዳቸው ዙሪያ ላይ ምንም አይነት ችግር ይፈጥራል ብሎ ማሰብ እንደሌለበትና ምንም የሚለወጥ ነገር እንደሌለ ይነግረዋል። እናም ብዙም ሳይቆይ ኪፈርና ጂ ወደ ዳይሬክተሩ ቢሮ እንዲመጡ ይጠራሉ። ቢሮም ሄደው የሴክሽን ዲ ተማሪዎች እዚህ መሆናቸውን ያስተውላሉ። የሴክሽን ዲ ተማሪዎችም ኪፈርና ጂ ያለምንም በቂ ምክንያት የድብደባ ጥቃት እንደደረሱባቸው ለትምህርት ቤቱ ከሰው ነበር። እናም ጂ እሷም ሆነች ኪፈር በእነሱ ላይ ምንም አይነት ነገር እንዳላደረጉ ብትናገርም ዳይሬክተራቸው ግን ፈጽሞ የምትለውን ነገር እንደማታምናት ትነግራታለች። ምክንያቱም ደግሞ ኪፈር በተደጋጋሚ በማጥፋት የሚታወቅ ተማሪ ስለነበር ነው። በዚህ ሰዓት ጂ ኪፈር አንድ ጥፋት ከተገኘበት ከዚህ ትምህርት ቤት እስከ ወዲያኛው ይባረራል ብሎ ዩሪ የነገራትን ታስታውስና ከተቀመጠችበት በመነሳት ለተፈጠረው ነገር ሁሉ ኃላፊነት የምትወስደው እሷ እንደሆነችና ኪፈር እንደሌለበት ትናገራለች። በዚህ ሰዓት ዳይሬክተሯ እንኳን ለሱ ጥብቅና ልትቆሚ አንቺ ራሱ ከዚህ ትምህርት ቤት ትባረሪያለሽ በማለት ስታስጠነቅቃት ጂም ለሱ እየተደረብኩ ሳይሆን ያለው እውነታ ይሄ ስለሆነ ነው ትላታለች። ዳይሬክተሯም ጉዳዩን በራሷ መንገድ እንደምታጣራና ጂ ግን ወላጅ ይዛ መምጣት እንዳለባት ትነግራትና ከቢሮ ታስወጣቸዋለች። ኪፈርም ላደረገችው ነገር እያመሰገናት ብዙም ሳይቆይ ከቢሮ የተደወለለት አንጅሎ ወደ ትምህርት ቤቱ ይመጣል። በጣም ተናዶባትም ስለነበር በትምህርት ቤት ውስጥ ምንም አይነት ችግር አልፈጥርም ብለሽ ቃል የገባሽው ረስተሽ ሆኖ ይላታል። ጂም እሷ ችግር ፈጥራ ሳይሆን አለመግባባት እንደሆነ እየነገረችው ይቅርታም ተጠይቀውና ሁለተኛ እንደማይደገም ትነግረዋለች። የዛን ቀን ማታ ኪፈርና ጓደኞቹ እነ ዩሪ ቤት ለመዝናናት ይሄዳሉ። ኪፈርም ለጓደኞቹ ጂን በፍቅር ሊያጠምዷት እንደሆነና በደንብ ፍቅር ውስጥ መግባቷን ሲያረጋግጡ እሷን በመክዳትና ልቧ እንዲሰበር በማድረግ አዝና ከዛ ክፍል እንድትወጣ ሊያደርጉ መሆኑን ይነግራቸዋል። በዚህ ንግግር ሰዓት የዩሪ ፊት ላይ ሐዘን ቢታይም ነገር ግን ምንም ከመናገር ይቆጠባል። በማግስቱ ጂ ትምህርት ቤት ውስጥ እያለች ከአንድ ቆሻሻ መጣያ ጀርባ የሆነ ድምፅ ተሰማና ግራ በመጋባት ወደዛ ስትሄድ ሚካን ቆሻሻ መጣያው ስር ተደብቃ ታገኛታለች። እዚህም የተደበቀችበት ምክንያት ስለ ኤላ መጥፎ ነገር ያወራቸው እሷ እንደሆነች አድርጎ የሚያስበው አይረስ የሴክሽን ዲ ተማሪዎችን እንዲደበድቧት ስለላከባት ከነሱ ለመደበቅ እንደሆነ ትነግራታለች። ጂም በጣም እያሳዘነቻት ከክፍላችሁ ውስጥ ሊረዳሽ የሚችል ሰው የለም ወይ ብላ ትጠይቃታለች። ሚካም የእሷ የምንጊዜም ጥሩ ጓደኛ ራሷ ኤላ እንደሆነችና ዛሬ በድንገት ከትምህርት ቤት ቀርታ እንደሆነ ትነግራታለች። ጂም ወደ መታጠቢያ ክፍል ወስዳት የተቦጫጨረው ፊቷን ታጸዳላትና እነዚህ ሰዎች አግኝተው እንዳይደበድቡሽ ወደኛ ክፍል ይዤሽ ሊሄድ በማለት ታሳምናትና ወደ እነሱ ክፍል ሴክሽን ይዛት ትሄዳለች።
ኪፈርም ሚካን እነሱ ክፍል ውስጥ ባያት ሰዓት በጣም በቁጡ መንፈስ አሁኑኑ ከዚህ ክፍል ውጪ ብሎ ያስጠነቅቃታል። ጂም በንዴት መንፈስ ልክ ከዚህ በፊት እኔን እንደረዳኸኝ ዛሬ ደግሞ ሚካን እርዳታ ያስፈልጋታል ትለዋለች። ኪፈርም ይህንን ሁኔታ እንደ ጥሩ አጋጣሚና እቅዳቸውን የሚጀምሩበት ሰዓት እንደሆነ በማሰብ ስለሌላው እንደማይመለከተውና ለሷ ግን ማድረግ የሚችለውን ሁሉ እንደሚያደርግላት በመናገር የፍቅር ስሜት ሊፈጥርባት ይሞክራል።